ቅድም የውቀት ሰላቢ ለመሸጋገሪያ ይገባል የሰው ያስገባል ሲሉ አሁን አንዴ መንፈሱ ከገባ በኋላ ያው ስራውን ያቆም እስካልተሸኘ ድረስ አይደል? እንትና ሰውየው ምን መሰለ የሚያደርገው ባንተ ተጠቀመ የሚፈልገው ደረጃ ደረሰ አለፈ አይደል? መንፈሱ ገብቶ ነው እንግዲህ ያንተን ወደሱ ያደረገው ግን ችግሩ ካንተ ጋር አብሮ ይቆያል መንፈሱ ካልተሸኘ ድረስ ካልተሸኘ ነገርኩ እኮ አሁን ምልክቱ የምትሰራው ነገር ግራ ይገባሃል እንግዲህ የአይምሮ ዕውቀት ሰላቢ መተት ማለት ሁሉም ነገር ዕውቀትስ ልብ ይላል ግን የሚገርመው ለተወሰነ ሰዓት ነው ልብ አይደለ ራሱ ሰላቢ አይደለ ሰላቢ ማለት እኮ መስለም ማለት መሰወር መውሰድ ማለት ነው ያ ነገር ከአይን ከአይምሮ ከዕውቀት ከኮምፒውተር ከፊት ለፊት ሁሉ ነገር ይሰወርብሃል ተመልሰህ እኮ ታገኘዋለህ በዛ ሰዓት ግን አታገኘውም በመትፈልገው ሰዓት አታገኝም በቃ እንደዚህ ነው አንዳንዴ ዳግማይ ስልኩ አጠገባቸው ቁጭ አድርገው እኮ ቤቱን እኮ ድብልቅልቁን የሚያወጡ ሰዎች አሉ ኧረ እጄ ላይ ቁጭ ብሎ ፈልገው በእጃቸው ይዘው የሚፈልጉ አሉ ይሄ ብቻ አይደለም እኮ ዳግማይ ለኢንተርቪው ሄዶ እኮ ስማቸው የሚጠፋቸው ሰዎች አሉ እኔ ነኝ አንዷ ለምን ይሄ እኮ የሰላቢ መተት ምልክት ነው የራስህ ስም ያደግክበት ስትጠራበት የከረምከው ስም ይጠፋል በጣም የሚገርም አሁን የሚገርም ይሄ የአይምሮ የውበት መተት አለ እንደው በዚሁ አጋጣሚ ይሄ ቁመናቸው ውበታቸው ሞገሳቸው የሚሰለብባቸው ሰዎች አሉ እነዛ ሰዎች ልክ ደግሞ የሚገርም ልብስ አይገዙም ልብስ አይለብሱም የሚገርም ቁም ሳጥን ከፍተው የቱን ልልበስ ብለው የሀገር ልብስ ያላቸው ግራ ይገባቸዋል እንደው የሚያምርባቸውን አይደለም የማያምርባቸው ለብሰው ዝርክርክ ብለው ይወጣሉ እሱም ከሰላቢ ነው ይሄ እንትኑ ነው ሞገስ ሲወሰድ ሲሰለብ የምታየው ምልክት ነው አንዳንዱ እኮ የቱን ልልበስ ይላል በቃ የቱን ላድርግ ጫማ ይሄ ይወሰዳል ይሰለባል ሱቅም ሄዶ ለመግዛት ራሱ አይናችን ላይ መጣመካ ምንም ምን እኮ እንደ ቁራሌው ስትዞሩ ለኮ ሳትገዛ ነው የምትገባው ወይ ደግሞ ማይረባውን ተሸክመህ ትመጣለህ ማይረባውን እኔ አንድ ልጅ እንደዚህ በጣም የሚገርም መርካቶ ሄዶ ለዚህ ለክረምት ጃኬት ተገዛለሁ ብሎ ገና እኮ 22 23 አመቱ ነው እግዚአብሔር ያሳይደ ዳግም ይሄ የድሮ የአባት ጦሮች የሚሊሻ ይሄ የጃሎ ጊዜ የነበረ ካፖርት ገዝቶ መጣ ካፖርት እግዚአብሔር ያሳይ አሁን ምን ልታረጉ ነው አልኩት አይ እንደው ለክረምት ለብርድ ይሆነኛል ብዬ ከዘራ ይዘው ቆጣው የሚሄዱት ሽማግሌዎች የሚያረጉትን ልብስ አንተን ታረጋለህ ይሄ ይኸውልህ በቃ የሰላቢ መተት እንዳትለብስ በቃ የሆነ ነገር ስለተወሰደብህ ነው በቃ ልጁን ምን እንዳረጉት ታውቃለህ በ22 አመቱ የ80 አመት አረጋይ አስተሳሰብ ነው ውስጡ የከተተበት ዝባዝንኬ ገዝቶ ይመጣሉ አሁን በመሲ ላይ እንደነበረው በቃ መታቆይ ጠፋታል ኮምፒውተር ላይ ስራ የሚገርም በቃ 10 አመት እኮ የኖርክበትን ስራ ድንብርብርህን ነው የሚያወጣው ሲሰለቡ ቀተ
እንደዚህ በተቃራኒው ደግሞ ልብስም ደግሞ የሚያስገዛ ሁሉም ነገር እያሳመረ ደግሞ ልብስ ብዙ እንድንገዛ የሚያደርግም አለ አይደል? እሱ ምን መሰለ ይሄ የምንዝር ጌጥ የሚባል አጋንንት አለ። እንደገና ደግሞ ራሱ ይሄ የሰላቢ መተት አለ አይደል? የሰላቢ በነገራችን ላይ ዳግማይ ቅድም አሁን ይሄ የሰላቢ መተት ዝም ብሎ የሚያጋጊጣቸው ሰዎች አሉ። ልብስ መግዛት፣ መልበስ ቤት አይገዙም፣ መኪና አይቀይሩም፣ ህይወታቸው ላይ ለውጥ የሚያመጣ ነገር አያደርጉም። በቃ ዝም ብሎ ነው የሚያስለብሰው። ያ ምንድነው? የሰላቢ መተት ገንዘብ የሚያባክንበት ነው። ቅድም ያልኩ የሚሰለብበት አንዱ መንገድ ይሄ ነው። ያው ገዝቶ ማይጠቀም አለ፣ ዝባዝንክ የሚገዛ አለ፣ በጣም ደግሞ ምርጥ እየገዛ ደግሞ የሚለብሳል። አሁን አንድ ልጅ አለችና በጣም የሚገርም ዳግማይ አንድ ልብስ ገዛች፣ 2 ቀን ካረገች ትተዋለች፣ ያስጠላታል። በጣም ደግሞ የዳቦሌ ውድ የሆነ የ10 የ12 20 ሺህ ብር ቀሚስ ትገዛለች፣ አንድ ቀን ለበሰችው ትተዋለች። እና አንድ ቀን መጣችና ቀሲስ በጣም ውድ ቀሚስ ውድ ልብስ ገዛለሁ፣ 3 ቀንማ ካረኩት በጣም ብዙ ነው፣ አንድ ቀን አረኩት በማግስቱ ያስጠላኛል፣ እጥለዋለሁ፣ ወይ ለሰው አልሰጠው ወይ ራሴ አላደርገው፣ በቃ ቁም ሳጥኔን ነው የሚያጨናንቀው። ምንድነው? የሰላቢ መተት አልኳት። እንዴት? ያስገዛሻል፣ አንድ ቀን ያስለብስሻል፣ ያስጠልሻል፣ ገንዘብሽን ያባክንብሻል። በቃ ይሄ ነው የሰላቢ መተት የሚባለው። ገንዘብሽ የሚባክነው በዚህ ነው። እንደውም አንቺ ምርጥ መተት ነው የተደረገብሽ አልኳት። እንዴት? ቶሎ ነው የሚያስገዛሽ። እነዛ ሰዎች ቦጭቃት ብላት ቶሎ ተቀራመታት፣ በቃ እያጣደፏት ነው። እሷ እኮ አታውቅም፣ እየተቀራመቷት ነው። ግን እሷ በቃ በየጊዜው ጫማ ልብስ እንዴ ነው። እሺ ያቤት ዳግም ተገናኘ ካንተ አንተ ቆራጣ ዳግም ተገናኘ እንዴ አንተ ማፈሪያ የመድኃኔዓለም ያለ ዳግም ተገናኘ ካንተ ጋር። እሺ ካሜራውን ዝቅ አድርገው አስተካክል። በቃ አትነካከው። የድሌባው ያው አንዱ መቶ የሚሆን ጫማ አለኝ፣ አንዱም ደስ አይለኝም። ማን ያለ ያው ስለሰላቢ ሲወራ ነው። አዎ እንዲቆረጣ በላይ አለኝ። እሺ ከመቶ በላይ ጫማ አለኝ ግን አንዱም ደስ አይለኝም እያለች ነው። አይ አንዱ ሲናገሩ አዎ በቃ ይሄ ሰላቢ መተት እኮ ነው። በምን ያስወጣት? በምን ያባክን? በነገራችን ላይ የሰላቢ መተት የሚያረጉት ሰዎች አንዱ እንደሚስጥር መተት የሚጠቀሙበት አንዱ ትልቁ ጥበብ ምንድነው? አሳማኝ በሆነ ነገር ነው የሚወስዱበት። ልክ በቃ አሳምነው ትሄዳለህ፣ ልብስ ትገዛለህ፣ ፈልገህ ነው አቀደህ ነው ፕሮግራም ይዘህ ነው የሄድከው፣ ገዛክ መጣክ። አንተ የምታውቀው ያማርህን የፈለከውን እንደገዛህ ነው፣ ግን እንደተሰለብክ አታውቅም። ለዚህ ነው እኮ ብዙ ሰው የሰላቢ መንፈስን እኮ የማያውቀው የማይነቃው። ስትነግረው ነው አይደለም እኔ የምፈልገውን ነው የምገዛው። ኦኬ ከፈለክ ታዲያ ሁሌ አድርገዋ። ቤት ውስጥ ከምረዋል ጫማውን፣ የሱሪ ማት፣ የካልሲ ማት፣ የፓንት ማት፣ የጡት ማስያዣ ማት፣ የውስጥ ልብስ ማት፣ የቲሸርት ማት፣ የጃኬት ማት፣ የስከርቭ ማት ቤቱ ተከምሯል፣ ተጨናንቋል። ከዛስ አምሮ ወደኮ የገዛውን እንዴ ሲያስጠላ ይሄ ማች አያረግም። ረዳህ ያልፎበት አልፋሽኑ ይሄማ ጊዜው ያለፈበት ነው። በቃኝ እዚህ ጋር ሳረሰ እቃ ሲገዙ አንዳንዴ አሁን እያንዳንዱ እቃ ላይ ዋጋ መጨመር ሳይታወቅ ሲከፍሉ እሱም ነገር ሰምቻለሁ። የሚከፈለው የሚገዛው እቃ ላይ እያንዳንዱ እቃ ላይ እየሰወረ ብቻ እዛው ላይ እቃ ዋጋ ይጨምራል እና ይጨምራል። በነገራችን ላይ እኔ አሁን ብዙ ጊዜ አሁን እዛ
እናንተ አካባቢ ላይ መንግስት መቼም እንዳይሰለብባችሁ ያግዛችኋል። እናንተ ግን አታውቁም። እንዴት ዲስካውንት የሚባል ነገር አለ። የነዚህ እንግዲህ ሴል በሚሆንበት ሰዓት ዲስካውንት አሁን ይሄ በዚህ በዲሴምበር ላይ እንዲህ አይነት ነገር ሲወጣ የሰላቢ መተት ያለበት ዳግማይ ምን እንደሚል ታውቃለህ? አዎ ሴል ነው እንደዚህ ዲስካውንት ማን ሄዶ ይጋፋል ይላል። ለኔ እጄ ልጋፋ አረዳ ይላል። ከዛ ሴሉ ካለፈ በኋላ እንግዲህ በ25% የሚገዛውን ዕቃ በ100% በ75% ይገዛዋል። ላይ ተጠቀመው ራሱን እኮ ዕቃ ነው እኮ ማርኩያው ነው። እንዲህ ቅናሽ አለ ሲባል ደስ አይለውም። ከዛ ምን ብሎ ያሳስባል መሰለህ? አንተ እኮ እዛ በቃ ደሃነ ትባላለህ። እዛ ሄደህ ዝም ብለህ እንደው ማንም እንትን ከሚልበት ተጋፍተህ ትገዛለህ ብሎ በቃ ሰብናን ከፍ ያደርግና ያንቀባርርህና እንዴት አንተ እንደው ምን ይሉሃል እኮ እንደው ሀበሾች ባዩ ይላል። እሱ እኮ ቢያቀበት በሴል የገዛውን ዕቃ የተረፈውን ገንዘብ እዚህ ላለው ለእናቱ ቢልክ ስንት ችግሯን ትወጣበታለች፣ ስንት ምርቃት ታደርስለታለች። አያሳስበው። አይ ብዙ ነው ስራው ብቻ አረም ያልቅ አይደለም ይሄ። እሺ ወደዚህ እንሂድ። እሺ አንተ ቆራጣ ተገናኘን አይደል? አይ ላለማየት ስንት ጣርኩ አይሆንም። በስንት ጊዜ ተገናኘን? አረሱ ሲጀምር ምሽ ተለይታችሁ ታውቃላችሁ? እሺ ማን ናችሁ የምትሄዱት? የሰላም የድል መተት አለው፣ የአይምሮ መተት አለው፣ የገንዘብ መተት አለው፣ የእውቀት መተት አለው። አይምሮዋን ባዶ የምትናገረው እስክታጣ ድረስ በቃ ሁሉ ነገር ግን ተመልሰን ታጠብን ምን ማገኘው አይነጠላለው። የቡዳ መንፈስ አለው፣ ከልጅነት ጀምሮ አለው። የሚስጥር እድል መተት አለው። ተባብራችሁ ምን አረጋችሁ? ዋይ ስራ መስራት አይታሰብም። ታጥቶ ለምሳሌ ወዲያ እንላለን እንጂ ስራ ወደዚህ ያለ አቁም ነው። የት ነው ያለችው? አይ የት ነው ያለችው? እስኪ ሰው ይስማት። አይ ተው አይ ስማት። እቺ ውሻ ሰማት አልሰማት ምን ያደርጉላታል? ምን ትሰራለች? እቺ ውሻ ናት። የሚሰራበት ሀገር ላይ እንዳፈራ ቁጭ። አይ ስራ ምናምን የለም። ሁሉም ነገር አሁን ተስተካክሏል። የእድል የታደስናለን። አሁን በቅርብ የመጣልን ና እስኪ። አቤት። በነገራችን ላይ ዳግማይ አንዱ የሰላቢ መተት የሚደገመው በገንዘብ ነው። እንትን ላለን የሰላቢ መተት የሚደገምበት አሉ ቁሳቁሶች አሉ እና እነዛ ውስጥ አንዱ ገንዘብ ነው። ገንዘቡ ላይ ራሱ አዎ ለምሳሌ አሁን ላንተ የሆነ ሰው ዝም ብሎ ገንዘብ ይሰጣል። አዎ ወይም ደግሞ አንተን ገንዘብ ስጠኝ ይልሃል። አዎ ያ ሰው እንደማይቸግረው እንዳለው ታውቃለህ። አዎ ከዛ ጓደኛ ወዳጅ ስለሆንክ ወይ ስራ ባልደረባ ስለሆንክ ወዳጊ ለሆነ ሰጣለሁ በኪሴ ስላልያዝኩ ነው እስኪ 100 ብር ስጠኝ ይልሃል። አንተ ትሰጣለህ። ያ ብር አንደኛ አንተ ገንዘብ ነው። አዎ የልፋት ውጤት ነው። ሁለተኛ ገንዘብህ ላይ ወዝ አለ። ያ ወዝ ነው እንግዲህ በረከት የሚባለው። ከዛ ይወሰድና እዛ ገንዘብ ላይ አስደግሞ ያ ሰው ያቺን ገንዘብ አይመነዘራትም፣ አያጠፋባትም፣ ዕቃ አይገዛባትም፣ ለማንንም አይሰጣትም። በቦርሳ ውስጥ ትቀመጣለች እና በጣም ምርጥ ስም አላት። ስሟ ደግሞ ሰብስቤ ትባላለች። ማን አልኩ? ሰብስቤ ነው የምትባለው። አንተ ጋር ያለውን ነገር ነው የምትሰበስበው። አዎ በቃ ታጠፋት ድግምቱ እሷ ላይ ስላለ ይከሽፋል። አንተ እስካለ ያቺ ገንዘብ አለች። አዎ እንዲህ ነው ጥበቡ። እሺ ምን አረጋችሁ ተባብራችሁ? ምንም አላረግንም። ውሻ ከመጀመሪያ ደግሞ ዛሬ ወስዳ ለ21 ምን እንደተስተጋለ
ቤተክርስቲያን ወንጌል ገዝታ ሰጠች። በመጀመሪያ ደግሞ ላስራስ ምን ገዛ አሁን ወንጌል የቤተክርስቲያን ዋናው ማስሮ ወንጌል እንዴት እንካ ወርቅ ወንጌሉን የሚገርም ሁሌ በቅዳሴ ሰዓት ወንጌሉ ሲነበብ እንግዲህ በረከቱ ይስፋለው ያንገበግባል አይደል? በቃ እንዲህ ለቤተ ክርስቲያን ሲደረግ ምንም ብቻ በተለይ ለ21 ከተማ ነውሳንም ሰጥተን ሰጥታለች እውነት ነው ይሰጣል ለመብራት ከመጀመሪያው ባረከች። የመጀመሪያው ደግሞ እንዴት አድርጌልኝ እንዴት ሰዓት አንዱ ሻ ደግሞ ወንድም አላት እዚህ የሆነ ሰዓት ላይ ልንነካ ስንሞክር ባረከና 5 ብር ሰጣት ቦርሳ ውስጥ ቁጭ ማን እዛች ጋር ይደርስ ማን ምንም አልፈልግም። የአእምሮ መተቱም ቡዳ ዋና አይነጥላ 21 በቀደም እንጠረገችን ሁላችንም ያዝናን። በቃ የአእምሮ መተት የድል መተት የገንዘብ መተት አለው። በቃ በጫማ በካልሲ በመና ብቻ በሁሉም ይገባል። የድል አለን ፕሮሰስ ይዘጋናለን እንዳይንቀሳቀስ። በቃ አሁን ሁላችንም እንሄዳለን። ምንም ማለት እሺ ተዘጋጁላችሁ በስላሴ ስም ተዘጋጁላችሁ በስላሴ ስም በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ በድንግል ማርያም ስም በወላዲተ አምላክ በድንግል ማርያም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በስላሴ ስም ታዝበሃል። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ወይኔ በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በቅዱስ ኡራኤል ስም በአቡነ እጨጌ ዮሐንስ ስም በአቡነ እጨጌ ዮሐንስ ስም በአቡነ እጨጌ ዮሐንስ ስም ሁላችንም አንድም ሳንቀር ተጠራርገን እንሄዳለን። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሏን በድንግል ማርያም ስም ከፍተን እንሄዳለን። ብንታደስ ብንመለስ መድኃኔዓለም ይፍረድብን። በል 7 ጮና አውጡ በስላሴ ስም ቶሎ በሉ። 1 2 3 4 5 6 በላይ መጨረሻ ገነዘና ሄድ። ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ፣ ሲኦል ይሰራል። ሰርኬ ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ አባይ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አይዞሽ እናቴ። የበረታሽ ነው አይደል? አዎ እግዚአብሔር ይመስገን አባይ። አይዞሽ እሺ። መብራን አትለይሽ። ወላዲተ አምላክ የምትወጃት እመቤት አትለይሽ። አሜን አባይ አሜን። አይዞሽ
እሺ እሺ እሺ